ምክንያት የሰማይ አባታችን እግዚአብሔር ደስ ይሰኛል። አሜን። በዚህ ቦታ ጋዘር የምናደርገው የምንሰበሰበው ዝም ብለን ልንቀልድ፣ ልንስቅ፣ ልንጫወት ወይ it's not about game, it's not about us even ራሳችንን ለማሳየት አይደለም። የእግዚአብሔር ክብር በእኛ ደምቆ እንዲበራ፣ በእኛ ውስጥ ያለው ብርሃን እንዲወጣ፣ አንዳችን ከአንዳችን ደግሞ በጸሎት እንድንሸካከም በዚህ ተሰብስበናል። የእግዚአብሔር መንፈስ ያለበት የእግዚአብሔር ክብር ያለበት ቦታ ላይ ነው የመጣችሁት። don't forget to follow us። እንደዛ ያደረጋችሁ ሼር፣ ኮፒ ሊንክ ያደረጋችሁ ተከታተሉን። ጸጋ ይብዛላችሁ። በጣም 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 እንወዳችኋለን። yes let me pin the ይሄንን እዚህ ጋር ያለውን ሜሴጅ ፒን ላድርገው። ከዛ ሞዴሬተሮች ካላችሁ ፕሊዝ እርዱኝ ፒን ለማድረግ ማለት ነው። ሜሴጁ ይታያል አይደለ? ናርዲ ኤንድ ራሄል የሚለው እሱ የቲክቶክ አካውንታችን ነው። ከዛ ደግሞ ሊንኩ ደግሞ ተቀምጧል። ሊንክ ቴንክ ዩ አቢጌያ የኔ ቆንጆ የእንትን ምንድነው ስሙ ሊንኩንም እየተጫናችሁ በቴሌግራም ላይም እንደገና ደግሞ ዩቲዩብን ባይ ዘ ዌይ ከፍተናል። ዩቲዩብ ላይም ኑ። ዛሬ የሚገርም ነገር ነው ይዘን የመጣ ነው። በጣም ብዙዎቻችሁ ለብዙ ጊዜ ስትጠይቁን ነበረ ዲስከስ እንድናደርግበት። እንደገና ደግሞ ቴንክ ዩ ሶ ማች ሰላምዬ፣ ሰላም ፍቅር ቴንክ ዩ። ይሄው ሊንኩን አስቀምጣላችኋለች። ቴንክ ዩ ሶ ማች። እንደገና አሁን እየገባችሁ ያላችሁ ቴንክ ዩ፣ እንኳን ደህና መጣችሁ። ዛሬ የምንወያይበት እንግዲህ ርዕሳችን ያው ትዳር ላይ በተመለከተ ነው። ወንዶችንም ሴቶችንም ይመለከታል። የዛሬው ቶፒካችን ወንዶች ካላችሁ ቁጭ ብላችሁ ስሙ። ሚስቶቻችሁን እንዴት አድርጋችሁ መውደድ እንደሚገባችሁ፣ እንዴት መንከባከብ እንደሚገባችሁ፣ እንዴት አድርጋችሁ ቤታችሁን ማለት ነው መጠበቅ እንዳለባችሁ የሚያሳይ እንደገና ደግሞ ሴቶች ደግሞ ወንዶች ሲመጡ ማኩረፍ የለም፣ መገላመጥ የለም፣ መንጫጫት የለም። ወንዶች ሲመጡ ጌታዬ እያላችሁ እየተቀበላችሁ ባሎቻችሁን እንዴት አድርጋችሁ ቴክ ኬር እንደምታደርጉ እንደገና ደግሞ ማለት ነው በተለይ ትዳር የሚባለው በክርስቶስ እና በቤተ ክርስቲያን መካከል ያለውን ሪሌሽንሽፕ ያለውን እንደ ሲምቦል ሆኖ ማለት ነው በምድር ላይ የተቀመጠ ኢንስቲትዩት እንደሆነ በደንብ የሚያሳይ በጣም ዲፕ የሆነ የእግዚአብሔርን ቃል እንደዚሁም ደግሞ ከተለያየ ካነበብናቸው ከኛም ደግሞ ከላይፋችን ኤክስፒሪየንስ ተነስተን ይዘንላችሁ መተናል። ኤኒ ኩዌስችን ካላችሁ በኮሜንት መስጫው ላይ አስቀምጡልን። እንደተለመደው ደግሞ ያው ቴሌግራም ላይ በቴሌግራም ግሩፕ ላይም ልታስቀምጡልኝ ትችላላችሁ። በራሴም ደግሞ ከዚህ በፊት እንደምታደርጉት ማለት ነው ቴሌግራም ላይ ጥያቄዎቻችሁን መጻፍ ትችላላችሁ። ከጨረስን በኋላ ደግሞ ራሳችሁ ደግሞ ገብታችሁ የምትጠይቁትንም ትጠይቃላችሁ ማለት ነው። ስለዚህ ወንዶች አላችሁ ከኛ ጋር አሁን አይ ነው አብዛኛዎቹ ሴቶች ናቸው። ሴቶች እህቶቻችን አሉ። ወንዶች አንዳንድ ቁጥር ጻፉልን እስቲ። ዛሬ ወንዶችን ትንሽ ልናነቃቃቸው እንፈልጋለን። በተለይ ደግሞ ባሎች የሆናችሁ ካላችሁ ወንዶች አንዳንድ ቁጥር ጻፉልን። ያላገባችሁ ደግሞ አሁን ላይ ቁጭ ብላችሁ እየተማራችሁ ከምናደርገው ውይይት ማለት ነው ትዳር ምንድነው የሚለውን ከማግባታችሁ በፊት በደንብ አድርጋችሁ የምታዩበት ፕሮግራም ነው የሚሆነው ማለት ነው የዛሬ። እና ወንዶች ዋው አላችሁ አንዳንድ ቁጥር እየጻፋችሁልን ነው። ሚስቶች ደግሞ ለባሎቻችሁ ላኩላቸው መተው እንዲያዩ። ወንድም ሴትም ባልም ሚስትም ሲንግል ሆናችሁ አልሆናችሁ መታችሁ ስሙ ማለት ነው። ኦራይት ያው እንዳልኳችሁ ዛሬ ወንዶች እንዴት አድርገው ሚስቶቻቸውን በፍቅር ማለት ነው እንዴት አድርገው በፍቅር ይንከባከቧቸው፣ ሴቶች ደግሞ እንዴት አድርገው በፈቃድ ይገዙላቸው የሚለውን ነገር የሚያስማማ ማለት ነው ነገር ነው ዛሬ ይዘንላችሁ የመጣ ነው። እና ቁጭ በሉ የትም እንዳትሄዱ።
ታብታብ እያደረጋችሁ ስሙ። እሺ ሪቾ እሺ ባክግራውንድ ያለውን ሙዚቃ አጥፊው፣ ያንቺ ድምጽ በደንብ እንዲሰማ። ኦኬ እሺ ጎ ሄድ። አሁን ጥሩ ነው። ከኋላ ባክግራውንድ አለ ሳውንድ። ወይ እንትን አልኩት እኮ ቀነስኩት በጣም። አሁንም ይሰማል? ያ ይረብሻል። ያ መጥፋት ይችላል። ልታጠፊ ትችላለሽ። ኦፍ ኮርስ ኦኬ ኃይልሻ ዌልካም። ኃይልሻም አለ ይገባል። ለመማር ዝግጁ ዊ አር ሬዲ። አስተማሪው መጥቷል። መምህሩ፣ ተማሪዎች ቀድመን ተገኝተናል። ይግቡ ይግቡ። መምህሩ ደቀ መዛሙርቱ ፈጽሞ ከተማረ እንደ መምህሩ ይሆናል የሚለውን ቃል አታውቀውም ኃይልሻዬ? ያ ኃይልሻም ይገባል። እርግጠኛ ነኝ ጊዜ አመቻችቶ በደንብ ይገባል። ለሱም ጥያቄ ካላችሁ ትጠይቁታላችሁ። እሺ አሁን እኛ እንጀምራለን። ያው ወንዱንም ሴቱንም ነው ዛሬ ይዘን የመጣ ነው፣ ባልንም ሚስትንም ማለት ነው። እና ባሎች ሚስቶቻቸውን ያፍቅሩ፣ ሚስቶቻቸውን ይውደዱ፣ ሴቶች ደግሞ ለባሎቻቸው ይገዙ ብለናል። እስቲ ሪቾ ጀምሪና ያው እየተወያየን እንቀጥላለን ማለት ነው። ጥያቄዎቻችሁን ከዛ ታስቀምጣላችሁ። ቴንኪዩ አቢጊያ፣ ቴንኪዩ የኔ ቆንጆ። ሼር እያደረግሽ ነው። ሼር እያደረጋችሁ ያላችሁ ተባረኩ። ታብታብ እያደረጋችሁ ያላችሁ ተባረኩ። ዊ አር ሶ ኤክሳይትድ። ዛሬ በጣም ኤክሳይትድ ወደ እና የመጣ ነው። ጌታ ደግሞ ይፈስብናል አይደል? ጌታ ይፈስብናል፣ በቃሉ ያጥበናል፣ በቃሉ ይናገረናል። ጌታ ይፈስብናል እና ክብር ለሱ ይሁንለት። ለጌታ ይሁን፣ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። የስ ኦኬ ጎ ሄድ። እሺ ናርዲዬ ኃይልሻ ገባ። ጀምር እንደውም መንደርደሪያ ሀሳብ። ምክንያቱም የትዳር ዋና ዓላማው ምንድን ነው ብዬ ልጠይቀው እስኪ። ዋይ ጋድ ኢዝ ክሪኤትድ ይሄንን ትዳር ወይም ሜሪጅ የሚባለውን ነገር ቤተሰብ የሚባለውን ነገር ለምን ዓላማ ነው የፈጠረው ወይም የጀመረው? ከኤደን ገነት የተጀመረው የአዳምና የሔዋን ግንኙነት ሪሌሽንሽፕ እየቀጠለ መጥቷል እና አሁን ላለነው ለዚህ ሲዝን ተጋቢዎች ወይም ደግሞ ወደፊት ሊጋቡ ላሉ ወጣት እህትና ወንድሞቻችን ትዳር ፐርፖዙ ምንድን ነው? ከእግዚአብሔር ሀሳብ አንግል ማለት ነው። ማለት ምድራዊ በሰውኛ አስተሳሰብ ብዙ ዓላማ አለው፣ ብዙ የምንለው ነገር አለ። ግን ሪሊ ባይብል ቤዝ ያደረገ ነገር ይህንን ጥያቄ በአንተ መልሰህልን እንድንጀምር ስለፈለግኩኝ ነው። ኃይልሻዬ ዌልካም፣ እንኳን ደህና መጣ። ዋት ኢዝ ዘ ሜን ሪዝን ፐርፐዙ ከእግዚአብሔር ሀሳብ አንጻር ምንድን ነው? ቴንክ ዩ ሶ ማች። በጣም ነው የማመሰግነው። ድምፅ ይሰማል በደንብ? የስ ኦኬ። በደንብ ከተሰማ እናንተ ቀጥታ ወደ ገደለው ልገቡ ስትሉ ነው እኔ ጣልቃ የገባሁባችሁ። ከዋናው ሪያሊቲው አሁን ካለንበት ነው የጀመራችሁት። የእናንተ ጥሩ ሀሳብ ነበረ፣ ግን እንዳላችሁት ፕላትፎርም እንዲኖረን መንደርደሪያ እንዲኖረን ዋናው የተፈለገው እናንተ የተነሳችሁበት ሀሳብ ነው። እናንተ የተነሳችሁበት ሀሳብ ራይት ናው አዝ ኦፍ ቱዴይ ሰዎች የሚያልፉበትን ችግር አድሬስ ለማድረግ ነው የገባችሁት፣ ለመርዳት ነው የገባችሁት። አሁን ስትራግል እያደረጉ ላሉ ሼክ እያደረገ ራክ እያደረገ ያለ ትዳር ሴፍ ከማድረግ አንጻር ለሰዎች መፍትሄ ቀጥታ ወደ መፍትሄው ነው የሄዳችሁት። ግን ኩዊክ ፊክስ ባይሆንም መሰረታዊ የሆነ አይዲያ ማግኘት ግን የሚገርማችሁ ነገር ጀነራሊ ጥቅም አለው። እንደው ይሄ መልእክት የብዙ ሰው ቤት ስለሚያንኳኳ ከቻላችሁ ሁላችሁም ዋን ሞር ታይም የብዙ ሰዎች ጥያቄ ስለሚመልስ ኮፒ ሊንክ ሼር አድርጉልን እና እኔም ከተናገርኩ ላይቀር ማገልገል ፈልጋለሁ፣ ሰዎችን መጥቀም ፈልጋለሁ እና በዚህ ነገር ተባበሩ። እግዚአብሔር የተመሰገነ ይሁን። የብዙዎችን ቤት ይፈውስ ይሆናል። ምን የምታውቁት ነገር አለ? እግዚአብሔር ዓላማ አለው። በእውነቴን ነው የምላችሁ። ሁል ጊዜ ላይፍ ስንገባ
የሆነ ነገር ይሰራል፣ ወይ ሰዎች ጌታን ይቀበላሉ፣ ብዙ ነገር ይሆናል። ትናንትና ገብቼ ነበር፣ እኔም በግሌ ገብቼ ብዙ ነገር ስለ ብዙ ሰዎችም ስላልታሰቡ ሰዎች ጭምር መንፈስ ቅዱስ አጸልዮ ነው የወጣ ነው። ሰው ዛሬም እንደዛ ስለሚሆን የብዙ ሰዎች ህይወት ስለሚነካ ኮፒ ሊንክ ሼር አድርጉልን እና እኔ በቀጥታ ወደ መልእክቴ ልግባ። ኦኬ ሪቾ የሚውት አድርጊ። ማን ሚውት አላረገው? ኦኬ አይ ቲንክ አድሚኗ ለማድረግ ይከብዳል። ታዩ እኔና ሪቾ ነው ሚውት ማድረግ ያለብን። እስ ኦኬ ቆይ ኃይልሽ አንድ ጊዜ እንትና አስተካክለሽ ሚውት እንትን ነው ይንጫጫል አለ ባድ እንትን አለው የሆነ ትንሽ የሚንኮሻኮሽ ነገር እኔ ሳወራ ነው ወይስ ምንድን ነው? ኦኬ ቆይ እኔ ሚውት ላርግና ከዛ እንየው። አንድ ሶሪ እየፈለኩት ነው ሚውት ማድረጊያውን። እንደ አድሚን ሚውት ለማድረግ እኔም ይከብደኛል፣ ብዙ ጊዜ አላውቅበትም እንዴት እንደሆነ። ኦኬ ጉድ ዋው ወንደርፉል። ሁላችሁም ለሌሎች ሰዎች ለማድረስ ጥረት አድርጎ ያልኩበት ምክንያት ማንን እንደምንረዳ አናውቅም። በዚህ ጉዳይ ላይ የትዳር ጥያቄ ደግሞ በየቤቱ አለ። ተመችቶት በቃ እነዚህማ ምን ይጎላቸዋል የምትሏቸው ሰዎች በየቤታቸው አልጋ ለይተው የሚተኙ በቃ በተለይ ውጭ ሀገር የሚኖር ቤተሰብ ለልጆች ሲባል ዝም ብሎ አብሮ ይኖራል። እየተቆሳሰለም ምን እያለም ውጭ ግን ሲሄዱ እጅ ላይ ተያይዘው የምታያቸው ሰዎች ገመናቸውን ሸፈን አድርጎ የሚኖሩ ለልጆቻቸው ምሳሌ መሆን ያልቻሉ አንድና ሁለት አይደሉም። ስለዚህ እንደዚህ አይነት ኢሹ ሲነሳ ጠንከር ያለ ነው፣ ሰብሰብ ብሎ መስማትም ይጠይቃል። አሁን እህቶቻችን ራሄል እና ናርዶስ ለብዙ ሰዎች በረከት ለመሆን ይሄንን ኃይለኛ ቶፒክ ሰብረው ገብተው ይሄንን ለመናገር ደፍረው ሲገቡበት እነሱ ተመችቷቸው የእነሱ ፐርፌክት ሆኖ ምንም ነገር አይቶ የማያውቁ ሰዎች ሆኖ ሳይሆን በመውጣት በመግባት በመውረድ በመውጣት በብዙ እነሱም በህይወታቸውም ካለፈው ነገር ነው ትምህርት ከመጽሐፍ ቅዱስ አንብቦ ብቻ ሳይሆን እያለፉበት ካሉት ነገር ተነስተው ነው የሚያስተምሩት። ኦኬ የአንዳንድ ቤተሰብ እንግዲህ ትዳር ፈርሶ የተለያዩ አሉ፣ አብሮም ያሉ አሉ፣ ጥሩ ትዳር አላቸው የሚባሉ ሰዎችም አሉና በአጠቃላይ ሁላችሁም ከያላችሁበት ለእናንተ ሁሉ የሚሆን መንደርደሪያ ፕላትፎርም ልስጥና እኔም ራሴ ከዚያ በኋላ ከእነሱ ቁጭ ብዬ እሰማለሁ። ኦራይት ምንድነው እኔ ትዳር እግዚአብሔር ለምን ፈጠረ? እችኛውን ፓርት ነው መናገር የፈለግኩት። በእውነት በጌታ ፍቅር ስሙኝ በደንብ። ባልና ሚስት እግዚአብሔር ለምን ፈጠረ? ለምንድን ነው ይሄ በተለይ መጋባት የሚባሉን ሴክሹዋል ኢንተርኮርስ ለምን አስፈለገ? ይህንን ተመልከቱ። እንግዲህ ቋንቋውን ልጠቀመው፣ በጣም ይቅርታ። ጾታዊ ግንኙነትን እግዚአብሔር ለምን ፈጠረ? ተቃራኒ ጾታ ፈጥሮ ተቃራኒ ጾታ ዘፍጥረት ምዕራፍ 1 ከቁጥር 26-28 ላይ ነው ወንድና ሴት ይሁኑ ያለው። ወንድና ሴት አድርጎ ፈጠራቸው ነው የሚለው። ብዙ ተባዙ ምድርንም ሙሏት የሚለው ቋንቋ ዘፍጥረት ምዕራፍ 2 ላይ ስጋ ከተበጀልን በኋላ የተነገረ ቋንቋ ሳይሆን ሰው ሲፈጠር ጀምሮ ወንድና ሴት አድርጎ ፈጠራቸው ተብሎ ተጽፏል። ተቃራኒ ጾታ አድርጎ ነው የፈጠረው። እንዲባዙ እንዲራቡ በሚያስችላቸው መልኩ ነው የፈጠራቸው። ስለዚህ የሚራቡበት መራቢያው መንገድ ጾታዊ ግንኙነት እንደሆነ ግልጽ ነው። ዛሬ ጥሩ ቋንቋ አግኝቼለታለሁ። ሴክስ የሚለውን ጾታዊ ግንኙነት በሚል በአማርኛ የተካበደ ቋንቋ ነው። እንግዲህ ከዚህ የተሻለ ቋንቋ ካመጣችሁ በጣም አሪፍ ነው። ጾታዊ ይቅርታ፣ እዚህ ጋር ስለ ሳቄ ይመጣል ሁል ጊዜ እና ወሲባዊ ግንኙነት ይላሉ አንዳንዶቹ። የግብረ ስጋ ግንኙነት የሚለው ቋንቋ ደግሞ ትንሽ የሆነ ከባድ ቋንቋ ነው የሚሆንብኝና ጾታዊ እንትን ልበለው በቃ። ምክንያቱም ትዳር ልናወራ ነው የመጣ ነው። እግዚአብሔር ሲነግረን አሳፋሪ አድርጎ ያላየውን ነገር እኛ የምናፍርበት ምንም ምክንያት የለም። ዛሬ ዓለም የሚጋደልበትና አይክና ልቭ ውዛውት የሚለውን ነገር ምንም እንኳን የውስጥ ነገር ቢሆንም እንኳን መጽሐፍ ቅዱስ በነገረን መልኩ ግን ለመናገር አንፈራም። እና ጾታዊ ግንኙነት የተፈጠረበት ዓላማ ምንድን ነው ተብሎ ትልልቅ ኮንፈረንሶች ላይ፣ ትልልቅ ኮንቬንሽኖች ላይ፣ ትልልቅ የትዳር እንትኖች ላይ ሲነሳና አንዳንድ ሰዎች አስተያየት ሲሰጡ ሰምቻለሁ። ማጆሪቲው እግዚአብሔር የሚያስደስተንን ነገር ነው የፈጠረልን፣ መደሰቻ ነው።
ይሄ በጣም በቃ የሰው ልጅ ከምንደሰትበት ነገር እግዚአብሔር የፈጠረልን ነገር ተብሎ ከማልጠብቃቸው አገልጋዮች ሰምቻለሁ። ሪሊ ነው ወይ የሚለው ነገር አልተዋጠልኝም። እኔ አልተዋጠልኝም ማለት መንፈስ ቅዱስ ያስተምረኛል። በዛ ቦታ ላይ አስገራሚ ሬቨሌሽን አገኛለሁ እና ከአንድ ጓደኛዬ ጋር አንድ በጣም ሬቨሌሽን ያለው ልጅ እሱ ነው መጀመሪያ ነገር ያወራኝ። ከዚያ በኋላ ነው ከመንፈስ ቅዱስ መማር የጀመርኩት። ሴክስ የተፈጠረበት ወይም ጾታዊ ግንኙነት የተፈጠረበት ለመደሰቻ ዓላማ ሳይሆን ለመራቢያ ዓላማ ነው እግዚአብሔር የፈጠረው። ቢመረንም እችን ነገር ያዟት። ስናደርገው አያስደስተንም ወይ? ስለሚያስደስተንማ ነው ያለዛ መኖር አንችልም የሚል ዓላማ የገባ ነው። አርገን እኮ ብንረካበት ጥሩ አርጋችሁ እንደገና እንድታደርጉ የሚያደርግ እንጂ በቃ አርግ ያለው ጠግብ ያለው ጨርሻለሁ ለዘላለም ረክቻለሁ የምትሉት ነገር አይደለም። እንዲያውም በቃ ላይክ ይሄ ነገር ቅርጹን እየቀየረ ተመሳሳይ ጾታ በሉት ሌላ ነገር ውስጥ በቃ ቁጥር ስፍር የሌለው የሴክስ አይነት ሁሉ የተወለደው ካለ መርካት ውስጥ የመጣ ነው። ለምን እንደዚህ ሆነ? ይሄ ነገር እግዚአብሔር ለፈጠረበት ዓላማ ሳይሆን ላልፈጠረበት ዓላማ ለመጠቀም ስንሞክር ነው ወደዚህ ሁሉ የመጣ ነው። ሴክስ ወለድ የሆኑ በሽታዎች ሁሉ የመጡት HIV ምናምንን ጨምሮ በአጠቃላይ እርካታ ፍለጋ ላልተፈጠረበት ዓላማ ለመጠቀም ከመሄዳችን ውስጥ የወጡ ችግሮች ናቸው። ስለዚህ እግዚአብሔር በትዳር መካከል ጾታዊ ግንኙነትን ለምን ፈጠረ ከተባለ ዓላማው ትውልድን ፈልጎ ነው። ለዚህም ፐርፐዝ ነው እግዚአብሔር ጋብቻን የፈጠረው። መጽሐፍ ቅዱሳዊ መሰረት አለኝ። የሚልኪያስ መልእክት ምዕራፍ 3 ላይ ታስታውሳላችሁ። የወጣትነት ሚስትህን አትተዋት፣ እንደዚህ አትፋቱ፣ መፋታት እንጠላለሁ ካለ በኋላ እግዚአብሔርን የሚፈራ ትውልድን ይፈልግ የለምን? ስለዚህ ዓላማ እግዚአብሔር አንድ አላደረጋቸውምን? ባልና ሚስትን። ከዚህ ቃል በመነሳት ባልና ሚስትን እግዚአብሔር ለምን አንድ አደረጋቸው ነው የሚለው። እግዚአብሔርን የሚፈራ የራሱን ትውልድ እግዚአብሔራዊ ትውልድ አንድ እግዚአብሔር የሚደሰትበትን ትውልድ ለማግኘት እግዚአብሔር ባልና ሚስትን አንድ ያደረገበት ዓላማ ትውልድ ፍለጋ ነው። ለሪፕሮዳክሽን ነው የምንለው። ለዚህ ነው፣ ለመደሰቻ አይደለም። ነገር ግን ትውልድ እግዚአብሔር የሚፈልገውን ትውልድ ወደ ዓለም በማምጣት ውስጥ ግን አንድ የሚያስደስት ነገር እግዚአብሔር እዛ ውስጥ አስቀመጠ። ስራ እንዳይሆንብን ሲዝናል በሆነ አይነት መልኩ ስናደርገው እግዚአብሔራዊ ዓላማ ስንፈጽም ሳለን እንድንደሰትበት እንጂ ስንደሰትበት ሳለን ልጆች እንድንወልድ አይደለም እግዚአብሔር የፈጠረው። ይሄ ነገር መቼ ነው የተቀየረው? ዘፍጥረት ምዕራፍ 3 ላይ ነው የተገለበጠው። ስንደሰት ሳለ ልጆች መውለድ የጀመርነው ማለት ነው። እናንተ እንዴት እንደተወለዳችሁ አላውቅም። እኔ በቤተሰባችን ብዙ ነን፣ ወንድሞች እህቶች፣ ኤክስቴንድድ ቤተሰብ ነን። እኔ ወደ መጨረሻዎቹ አካባቢ ካሉት ወንድሞቼና እህቶቼ አንዱ ነኝ። እርግጠኛ ነኝ ኃይሉን እንውለድ ተብዬ እንዳልተወለድኩ። እናትና አባቴ ምናልባት ያደ ጉዳይ ቺል ሲያደርጉ የመጣሁ ነኝ ብዬ ነው የማምነው። ብዙዎቻችንም እንደዛ ነን ካላካበድን። ምናልባት አንዳንድ ቤተሰቦች ልጅ ሳንወልድ እንዴት እንቀራለን፣ በቃ ልጅ ለመውለድ ካላቸው ጉጉት በዛ መንፈስ ሄደው ሊያመጡት ይችሉናል። ልጁ እንደዛ ቢያመጡም እንኳን ልጅ ለመውለድ ዓላማ ለምንድን ነው የፈለጉት? አንዳንዶቹ ልጅ ወልደው እንዲጦራቸው ነው። አንዳንዶቹ ዝም ብሎ ብቸኛ እንዳይሆኑ ነው። ለምን ፈለክ ብላቸው ጠይቁ። ልጅ የሌላቸውን ሰዎች ለምንድን ልጅ መውለድ የፈለግከው? በቃ ደስ ስለሚለኝ ነው። መልስ አይደለም። እንዲጦረኝ ነው። ይሄም መልስ አይደለም። ልጅ የምንወልደው ልጅ የእግዚአብሔር ልጆች ናቸው፣ የኛ አይደሉም። ለእኛ የሚዛመዱን በስጋ በኩል ብቻ ነው። ልጆች የእግዚአብሔር ናቸው፣ የእግዚአብሔር ልጆች ናቸው። ከስጋ ብንወጣ አንድ ቀን ብንሞት እኮ ከሞት በኋላ ልጆቻችን የኛ አይደሉም። ወንድምና እህት ነን፣ ሁላችንም የአንድ አባት ልጆች ነን። በስጋ በእኛ በኩል ስለመጡ ስፔሻል አንሆንም። እዛ የስጋ ዝምድና እዚህ ነው የሚቀረው። ዝምድናችን መንፈሳዊ ነው የሚሆነው። አባታችን አንዱ እግዚአብሔር ነው። የምንወልዳቸው ልጆች ለእግዚአብሔር ነው የምንወልዳቸው። እኛም የእግዚአብሔር ነን፣ ልጆቻችንም የእግዚአብሔር ናቸው። በስጋ ግን አብረን እስካለን ጊዜ ድረስ ዴቨሎፕ ባደረግነው ሜሞሪ ልጆቻችን ናቸው። ዊ ኢንጆይ ቱጌዘር ፌሎሺፑንም ሁሉ። ስለተነሳውበት ሀሳብ በአጭሩ ላብራራና ወደ እናንተ ለመሄድ ባልና ሚስትን እግዚአብሔር ለምን አንድ ያደረጋቸው ለሚለው ትውልድን ስለሚፈልግ ነው በሚል እግዚአብሔር ዓላማውን ነግሮናል። የትዳር ዓላማ እግዚአብሔር ብዙ ተባዙ ምድርንም ሙሏት ያለው ቃል የሚፈጸመው በመዝራትና የማጨድ ሕግ ስለሆነ ስለዚህ ባልና ሚስትን አንድ ያደረገበት ዓላማ እግዚአብሔር ቀጣይ ትውልድ ስለሚፈልግ ነው።
ቀጣይ ትውልድ የሚኖረው ወደንም ጠላንም በወንድና ሴት አብሮ መተኛት፣ ጾታዊ ግንኙነት እግዚአብሔር እንደዛ አድርጎ ስለፈጠረን በዛ መልኩ ነው ስጋ ለባሽ ወደዚህ ዓለም የሚገባው። ልብ አድርጎ ተስማሚ ረዳት እንፍጠርለት የሚል ቃል ተጽፏል። ሰው ብቻውን ይሆን ዘንድ መልካም አይደለም፣ ተስማሚ ረዳት እንፍጠርለት አለ። ተስማሚ ረዳት ማለት ምን እንድታደርግለት? ይህንን ቢያሳፍረንም ብንሽኮረመምም መልስ መስጠት አለብን። ተስማሚ ረዳት ምን እንድታደርግለት? ቢወድቅ የምታነሳው ከውድቀት በፊት ከዘፍጥረት ምዕራፍ 3 በፊት ውድቀት የሚባል የለም። ማንም የማንም እርዳታ አያስፈልገውም። ኃጢአትም ወደ ዓለም አልገባም። ችግር የለም፣ በሽታ የለም፣ ድካም የለም፣ እርጅና የለም። ማንም የማንም እርዳታ አይፈልግም። ሰው ከእግዚአብሔር ጋር ሙሉ ነው። እንኳን ከውድቀት በፊት አሁን እንኳን ያላገቡ ሰዎች ላጤ ሆኖ ሙሉ ሆኖ ደስተኛ ሆኖ ይኖሩ የለም እንዴ? ምን ጥያቄ አለው? ሁላችንም እኮ ሳናገባ በፊት ምናምን እኮ ብቻችንን ደስተኛ ኑሮ ኖረናል። ምን ሆነን ያኔ? አሁንም ያላገቡ ሰዎች ከኛ የተሻለ ደስታ ያላቸው የሚኖሩ ሰዎች እናውቃለን አይደለም እንዴ? የግድ ማካበድ የለብንም። ሰው ተስማሚ ረዳት እንፍጠርለት። ሰው ብቻውን የሆን ዘንድ መልካም አይደለም ያለው ተስማሚ ረዳት ምን እንድታደርግለት? ይሄንን መመለስ አለብን። ተስማሚ ረዳት የሚለው ቋንቋ ልብ አድርጉ። ከዘፍጥረት ምዕራፍ 3 በፊት ቢል የለም፣ ጥያቄ የለም፣ ማንም አያስፈልገውም። ሰው በራሱ ከእግዚአብሔር ጋር ሙሉ ነው። ቢልም የለም፣ ችግርም የለም። ሲጀመር እወቁ፣ ሰይጣንም አክሰስ አላገኘም። ሰው ቢወድቅ የሚያነሳው የሚባል ውድቀትም የለም፣ ህመምም የለም። ሲጀመር ሙሉ ነው ሰው። ታዲያ ምን የሚያደርግለት ተስማሚ ረዳት ነው? የሚያወራው ስለ ሴክሹዋል፣ ስለ ጾታዊ ግንኙነት ነው የሚያወራው። ልጅ ለመውለድ ነው። ብቻውን አይወልድም አዳም። ለመውለድ ሁለት ወንድና ሴት ያስፈልጋል። ተስማሚ ረዳት የእግዚአብሔርን ሐሳብ ለማድረግ የእግዚአብሔር ልጆች ወደ ምድር ይገቡ ዘንድ ብዙ ተባዙ ምድርንም ሙላት የተባለው ቃል ይፈጸም ዘንድ ተስማሚ ረዳት ያስፈልጓል። ተስማሚ ረዳት የሚለው ቋንቋ የሚወዳት ሲያያት የሚንሰፈሰፍላት በእሷ አማካኝነት ትውልድ ስጋ ለባሽ ወደዚህ ዓለም የሚገባበት ተስማሚ ረዳት። ተስማሚ ረዳት የሚለው ስለ ሴክሹዋል ላይፍ ነው የሚያወራው። አንድ የሚሆኑበትንና ትውልድ የሚቀጥልበትን መንገድ ነው የሚያወራው። እወቁ እንጂ ተስማምቶ ገንዘብ አጋጭተው ቢላቸው እንዲከፍሉ ማለት አይደለም። ሲጀመር የቢል ኢሹ ምናምን የመጣው ከዘፍጥረት ምዕራፍ 3 በኋላ ነው። ኦኬ ተፈጠረለት አዳም፣ ሚስቱ መጣች፣ አያት፣ ወዲያው ያችን የመሰለች ሴት። መቼም ፐርፌክት ሴት ነው የፈጠረው እግዚአብሔር። የመጀመሪያ ስጋ ባይዘዌ ከዘፍጥረት ምዕራፍ 3 ከውድቀት በፊት መቼም ሁሉ ነገር ፐርፌክት ነው ታውቃላችሁ። እንከን የሌለበት ሰው ነው የተፈጠረው። ኃጢአትም አልገባም። ስጋም የተፈጠረው ፐርፌክት ነው። አይኑ የደበዘዘ ወይ ማዳት ያለበት ሰው ምናምን አይደለም። ፐርፌክት ሰው ነው የተፈጠረው። ኃጢአት ከመግባቱ በፊት ለኢምፐርፌክሽናችን ምክንያቱ ኃጢአት ነው ታውቃላችሁ። ሙሉ አካል ፐርፌክት ሰው ነው የተፈጠረው። ከምድር አፈር የተበጀውም አካል ፐርፌክት ነው። እግዚአብሔር በዘር መልክ ያስገባው አዳምና ሔዋን። እሷን አይቶ ዘሎ ሄዶ ካልሳምኳት አላለም። እስከ ዘፍጥረት ምዕራፍ 3 ድረስ ስትመለከቱ ከዚህ ሴትዮ ጋር አንድ ቀን ምንም ሲያደርጉ አይታይም። ለምን? እግዚአብሔር ኦልሬዲ የፈጠራት ወደዚህ ሁለቱ ወንድና ሴት አድርጎ የፈጠራቸው ትውልድ እንዲቀጥል አብሮ እንዲተኙም ነው፣ በቃ እንዲባዙ ነው። ግን አዳም አገኘኋት ብሎ ሄዶ ላዋላ አልወጣም። እሷም ሄዳ አልተጠመጠመችበትም። ምንድነው ጉዳዩ? እስቲ እዚህ ጋር አንድ ነገር ቆም ላድርጋችሁ። ዘፍጥረት ምዕራፍ 5 ላይ ከሰው በፊት እንስሶችን አለ የፈጠረው። ብዙ ተባዙ፣ ባህርን ሙሏት። ይሄ እንደዚህ ብሎ ባረካቸው የሚለው ከሰው በፊት እንስሳን ነው እግዚአብሔር የባረከው ታውቃላችሁ። ከዛ መጨረሻ ላይ ነው ሰው የተፈጠረው። ሰውንም በተመሳሳይ መልኩ ብዙ ተባዙ፣ ምድርንም ሙሏት። የሰው የሚለየው ግዟት የሚል ተጨማሪ አለበት። ገዥነት አለ ሰው ጋር ሲመጣ። እንስሳትን ብዙ ተባዙ የሚል በረከት ነው የባረካቸው። ያ በረከት እስከዛሬ ድረስ ይሄው እየተባዙ ነው። በረከት ሁል ጊዜ የመባዛት ነው። እወቁ፣ መልቲፕላይ የማድረግ ነው። ሰው ጋር ሲደርስም ብዙ ተባዙ ምድርን ሙሏት። እስከዛሬ እየሰራ ነው ሰው፣ የሚያምንም የማያምንም እየተዋለደ ይኸው እዚህ ደርሰናል። ግዟት የሚለው ውስጥ ብዙ አለፍ ያለ ነገር ስላለ ሰው ውስጥ እዛ ጋር አትግቡ። ስለዚህ ተመልከቱ፣ ሰው ጋር እግዚአብሔር እንደዛ ብሏል። እንስሶች እንግዲህ እኔ ክፍለ ሀገር ልጅ ስለሆንኩ ስለ እንስሳት ትንሽ አውቃለሁ ከእናንተ ይልቅ። ላሞች ምናምን ነበሩን እኛ ድሮ ልጆች ሆነን። የሚገርማቸው አመቱ ሙሉ አብሮን የሚከርሙት ውሾችም ምናምን ትዝ ይለኛል። ልጅ ሆኜ በሰላም ይኖሩ የነበሩ ውሻ ወንድም ሴትም አብረው ዝም ብሎ ለወራት ምናምን። ድንገት
የሆነ ሲዝን ሲመጣ አንዷን ውሻ ብቻ የሀገር ውሻ ተከትሎ ይሮጣል። ምንድን ነው ሲባል ናቹራሊ እግዚአብሔር የፈጠረላቸው ይተዋወቃሉ። ኔቸር ቴልስ ኢትሰልፍ። የሚገርማችሁ ነገር በቃ ላይ ይተዋወቃሉ። ማን የሚያስተምራቸው? ኔቸር። እግዚአብሔር እንደዛ አድርጎ ነው የፈጠራቸው። ያ በረከት ይሰራል ማለት ነው። ያቺ ሴት ውሻ ሬዲ መሆኗን የሚያሳውቅ ለዛ ሰዓት ለእርግዝና ሬዲ ነች። ሴክሹዋሊ ነገራቸው ራሱ የሚነቃቃበት ጊዜ ነው። ወንዱም ሴቱም ይተዋወቃሉ። በደመ ነፍስ ቢሆን እንስሳት እውቀት አላቸው፣ ነፍስ አላቸው። ታውቃላችሁ፣ የነፍሳቸው ቱ ዳመስት ወይም ደሚን የሚባለው የእንስሳት ነፍስ ወደ ምድር እንደምትቀር ይላል መጽሐፍ ቅዱስ። ይተዋወቃሉ። እንስሳ ያውቃል። ማንም ይነግራቸው፣ ኔቸር ተፈጥሮ ራሱ ያሳውቃቸዋል። ጊዜው ሲደርስ ነው ሴክሹዋል ፍላጎታቸው የሚነሳው እንጂ ሴት ውሻ አየው ብሎ ወንድ ውሻ ዘሎ ዝም ብሎ ላዩ ላይ አይወጣም። አስሬ ከብቶች ነበሩን ብያቸዋለሁ። ድሮ አመቱን ሙሉ አብረው ነው የሚኖሩት። ምንም ጌታ ምስክሬ ነው። እኔ ማረሳውን የልጅነት ሜሞሪዬን ነው የማወራው። እኛ ላሞች ስለነበሩን አውቃለሁ። ከዚያ የሆነ ሳር የሚበቅልበት ዝናብ ዘንቦ ምናምን የሆነ አመት ላይ የሆነ ጊዜ ይመጣል። እንደኔ ክፍለ ሀገር ልጆች እዚህ ውስጥ ካላችሁ ይሄን ነገር እኔም ማውቃለሁ የምትሉ ሰዎች አንድ ቁጥር ጻፉ። እውነቴን ነው የምላችሁ። እኔም ለዚህ ምስክር ነኝ። አውቃለሁ የምትሉ እንደኔ ልክ የሆነ ሲዝን ላይ ይደርሳል። በጣም በሚገርማችሁ ያን ጊዜ ጠብቆ በሰላም አብሮ የነበረው ላሟ ላይ ዘሎ ያም ይወጣባታል። ለምን? ሬዲ ነች ለማርገዝ። ሬዲ ነች። ተመልከቱ፣ ሰዎች ኮንፈርም እያደረጉ ነው። እውነት ነው እያሉ ነው። አንድ ቁጥር እየጻፉ ነው። የሆነ በቃ ላይ ጊዜው ሲደርስ ነው የሚፈላለጉት። የሆነ ሳር የሚበቅልበት ጊዜ አለ። ዝናብ ዘንቦ በአመቱ ጠብቆ ምናምን ጊዜያቸው ይደርሳል። የእርግዝና ጊዜ ይደርሳል። የሚፈላለጉበት ጊዜ ፍላጎታቸው ሴቷም የወንዱም በቃ እንትን ይላል እንጂ ዝም ብሎ አገኘው ብሎ አይወጣም። ስለ ሰው ላምሳ ምሳሌ እንስሳ ያነሳውበት ምክንያት አለኝ። ሰው ሴክስን ዋና የመደሰቻ መንገድ አይደለም። የሰው መደሰቻው የእግዚአብሔር ባህሪ ነው። እወቁ። ሰው በእግዚአብሔራዊ ደስታ የተፈጠረው ሰው ከእርካታ ጋር ነው የተፈጠረው። ሰው ረክቶ የጨረሰ ሰው ነው ወደ ዓለም የገባው እንጂ ለመርካት የሚሰራ ሰው አላስገባም። እግዚአብሔር ሙሉ ሰው ነው ያስገባው። ያጎደለን ኃጢአት ነው። ልብ አድርጎ ኃጢአት ከመግባቱ በፊት ያለውን ነው እያወራ ያለሁት። ሁሉን የሰው ልጅ ኒድ ሙሉ ነው። አንዳች የማይጎለው ህይወት ተሰጥቶት ነው ሰው ወደዚህ ዓለም የገባው። የእግዚአብሔር ደስታ ኃይላችን ነው ተብሎ ተጽፏል። ሰው ከእግዚአብሔር ደስታ ጋር ነው ወደ ዓለም የገባው። ከደስታም አልጎደለም። ሰው የተከበረ ነው፣ ከክብር ጋር ነው ወደዚህ ዓለም የገባው። ሰው ባለስልጣን ነው፣ ከስልጣን ጋር ነው ወደዚህ ዓለም የገባው። ዘፍጥረት ምዕራፍ 3 ላይ ነው ጉድ የሆን ነው። ኃጢአት ሰራን ጊዜ ከነዚህ ሁሉ የጎደል ነው። ከክብር የጎደል ነው፣ ከስልጣን የጎደል ነው፣ ከህይወት የጎደል ነው። እነሱም ከህይወት ራቁና ጠፉ ይላል ኤፌሶን ምዕራፍ 4 ላይ። ስለዚህ ሰው በእግዚአብሔር ህይወት ውስጥ በነበረበት ሰዓት፣ ሰው በእግዚአብሔር ክብር ውስጥ በነበረበት ሰዓት፣ ሰው በልጅነት ስልጣን ውስጥ በነበረበት ሰዓት፣ አንዳች በማይጎለው ህይወት ውስጥ በነበርንበት ጊዜ ለመደሰት ትልቁን ደስታ ትተን ለመደሰት ፐርፐዝ ሴክስ ፍለጋ ሴት ባየን ወደዛ አንሮጥም። ለሁለት ነገር ለልዩ ዓላማ እግዚአብሔር ለሰው ሰጥቷል። የሚያስደስት ነገር ግን ለመደሰቻ ያልሆነ ምግብና ሴክስ ለዓላማ የተሰጠን ሁለቱ። ምግብ ሰስቴን ለማድረግ ነው እንጂ ኢንጆይ ለማድረግ አይደለም። ምግብን የተሰጠን ኢንጆይ ማድረግ የእግዚአብሔር ባህሪ ብቻ ነው፣ የእግዚአብሔር ደስታ ብቻ ነው። ልብ አድርጉ። ደስተኛ ሆነን የተፈጠርነው ስንጀመርም ከእግዚአብሔር ስለተገኘን በእግዚአብሔራዊ ደስታ ውስጥ ነው ወደዚህ ዓለም የመጣ ነው። ትልቁን ደስታ ትታችሁ ለመደሰት ደስታ ፍለጋ እንዳይደብራችሁ ምግብ አበሉ። ለመደሰት ፐርፐዝ የሆነች ቆንጆ ሴት ፍለጋ አይሄድም ማንም ሰው። ለምን? ሙሉ ደስታ ውስጥ ነው ያለው። ሲጀመር ትልቁ ደስታ ውስጥ ያለ ሰው ትንሿ ደስታ አይሄድም። እና ታዲያ መቼ ነው ሴክስ የሚያደርጉት? መቼ ነው የሚበሉት? ምግብ ሰውነት ሲርበን ለምሳሌ ሳንበላ ውለን በቃ ይፈልጋል ራሱ። ማንም አይነግራችሁም። ኔቸር ለከብትም ለእንስሳም ለሰውም እንደዛ አንድ አይነት ነው። ይፈልጋል። በፈለገ ሰዓት የተፈቀደልን አመጋገብ አለ። እንደ ዛሬ ክትፎ ምናምን ያን የለም። ይሄ ሁሉ ፊልዲ ኬክ ምናምን ፉል ኦፍ ሹገር ሰውነታችን ውስጥ ላልተፈጠረለት ዓላማ ኮንቴነር ይመስል የምንጨምርበት ይሄ ሁሉ ለመደሰት ያመጣነው የተፈላሰፍነው ነገር ነው። ሮንግ ዌይ ምግብን ስንጠቀም ነው ምግብ ወለድ በሽታዎች በሙሉ ወደ ዓለም የገቡት ካንሰርን ጨምሮ። ምግብ ላልተፈጠረበት ዓላማ ከመጠቀም ውስጥ የወጡ ችግሮች ናቸው በሙሉ። ባድ ኮሌስትሮል፣ ዳያቤቲክ፣ ማንኛውም ምግብ ነው። ታውቃላችሁ፣ የሰው ጤና ከምግብ ጋር የተገናኘ ነው። ኢንቴካችን ነው የሚወስነው።
እግዚአብሔር መጀመሪያው ነው የፈጠረልን ትክክለኛ ሊበላ የሚችልና የማይበላ የምንበላው ነገር ግሬንና አንዳንድ ፍሩት ምናምን ነው፣ ሌላ የለም። ሄልዲ ነገር ነው። እሱንም ሰውነታችን መብላት ሲፈልግ ነው ሰው የሚበላው። ለመደሰት ብሎ አይደለም ሄዶ የሚበላው። ብላ ብላ ስላለው የግድ ሰስቴን ለማድረግ ነው የሚበላው። ምግብ የተፈጠረው ሰስቴን ለማድረግ ብቻ እንጂ ለኢንጆይመንት አይደለም። እንደ አስደስትም ልትል ነው ወይ አላልኩም። ስንበላው ስራ እንዳይሆንብን በፍላጎት ተርቦ የበላ ሰው እስቲ አስቡ። ርቧችሁ ስትበሉ ደስ ይላል። ስንኖርበት ሳለን እንድንደሰት እንጂ ስንበላ ስንደሰትበት ሳለን እንድንኖር አልተፈቀደም። ከዘፍጥረት ምዕራፍ 3 በኋላ ስንደሰትበት ሳለን ነው ምግብ የምንኖረው። አሁን እኛ አሜሪካ ውስጥ በተለይ ኢትዮጵያ ውስጥ አላልኩም። ኢትዮጵያ ውስጥም ሀብታም ቤት እንደዚያው ነው። ዛሬ ክትፎ ይበላሉ፣ ነገ ፍየል ይታረዳል፣ በሚቀጥለው ወዳጄ ዲዘርቱ ይቀርባል። ይሄ ሁሉ እኮ በሽታ ነው። ባይዘው አናውቅም እንጂ ከዚያ ሌላ አይነት ነገር ይመጣል። የእንትን አይነት ውሃማ ማን ይጠጣል? አባቴ እንዲህ ይል ነበር ድሮ። እኛ አባታችን ቄስ ስለሆኑ እሳቸው እንግዲህ ያው ጠላ ምናምን የሚጠጡት ቄሶች ታውቃላችሁ፣ ውሃ አይጠጡም። አባቴ የተከበረ ሰው ነው። በዘመኑ ድሮ ሀብታምም የነበረ ሰው ነው። እንግዲህ ከሀብቱ ውስጥ ወጥቶ ደግሞ ደርግ ድሃ ካደረገውን በኋላ ምንም ቢሆን ቄስ ስለሆነ አባቴ እንዲል ነበረ፣ እኔ እኮ ውሃ ከዚች አይወርድልኝም። አንድ ዘመዳችን ሴትዮ ጠራጭና እሺ አባ ታዲያ እርሱ ምንድን ነው የሚጠጡት አለቻቸው። እኔ እንደው ቢጠፋ እንደው ጠላ ነው በጥበጥ አድርጎ የሆነ በውሃ ካልሆነ ውሃ ከዚህ አይወርድልኝም ብሎ ለምን ወይ ጠጅ ወይ የሆነ ነገር ካልሆነ በስተቀር ያው ቄሶች አይታችሁ እንደሆነ በየቦታ ስለሚጠሩ ውሃ አይጠጡም ብዙ ጊዜ። አፄ ኃይለሥላሴን የሚጠጣ አምጡ እስቲ አሏቸው አለ ፊልድ ወጥተው ውጭ። አይ ጌታዬ የሚጠጣ የለም የድሃ መጠጥ ብቻ ነው ያለው አሏቸው። ምንድነው የድሃ መጠጥ? እስቲ እንግዲህ በጥማት ሞት ማምጡ ያለውን አሏቸው። ከዚያ ውሃ ሰጧቸው፣ ለጃንሆይ ማለት ነው። ለጃንሆይ ውሃ እንዴት ይሰጣል? ውሃውን ጠጡ ማለት ነው እሳቸው። እና አልጎረበጣቸው ምን አላላቸው፣ በጣም ጥማቸውን አረካላቸው። ለመሆኑ ውሃን የድሃ መጠጥ ያደረገው ማን ነው ብሎ ጠየቁዋሉ። ምክንያቱም ውሃ አሪፍ ነው። እግዚአብሔር የፈጠረልን ነገር የማይጎረብጥ ፐርፌክት ነገር ነው የፈጠረልን። መጠጥ ስንጠጣ ቢራ እየጠጣን ቦርጫም እየሆንን ሌላ በሽታ እንትን እያደረገን የተቀናጣን እየመሰለን እኔ ከሆነ ሽሮ ከሆነ ከዚያ ውርድልንም እያልን የምንበላው ክትፎ ነው። ትንሽ ቆይቶ ዳያቤቲክ። ይሄ ሁሉ ከየት ነው የመጣው? ባይዘወይ ምግብን ላልተፈጠረበት ዓላማ ስንጠቀም በዚህ ላይ ኦሪጂናሊ እንድንበላው ከተሰጠን ውጭ ወጥተን ሌላ ኦርደር ውስጥ ነው ያለነው። ለዚህ በሽታ በአጠቃላይ ምግብ ወለድ በሽታ ነው። በሽታ ሁሉ ላልተፈጠረበት ዓላማ ስንጠቀም ፖይንት ይሄ ነው። ሴክስ እና ምግብን እግዚአብሔር የፈጠረው ለሌላ ዓላማ ነው። ሴክስ የተፈጠረው ለመራቢያ ነው። ምግብ የተፈጠረው ሰስቴን ለማድረግ በህይወት ለመኖር ነው። ሁለቱም ስናደርጋቸው ሳሉ ያስደስታሉ። ስንጠቀምባቸው ሳለን እንዲያስደስቱን እንጂ ስንደሰትባቸው ሳለን እንድንጠቀምበት አይደለም። አሁን በተገላቢጦሽ ሴክስን ሰዎች ለእርካታ ሊረኩበት ለመደሰቻ ፐርፐስ ሲሄዱ ነው ልጅ ተጸንሶ የሚወለደው። የእግዚአብሔር ዓላማ ይፈጸማል፣ ግን ሮንግ ወይ ነው። ምግብን ላልተፈለገ እኛ ለኢንጆይመንት ከመብላት ድግሶቻችንን እዩ እስቲ። እኔ አሁን ድግስ ቤት ሲሄድ የምፈልጋትን ፒክ አድርጌ ነው የሚሄደው። አንድ ሊሆን ይችላል የማነሳው። ይሄ የማውቀው ትምህርት የሚገርማችሁ ማይንዴ ላይ ይመጣብኛል። ፎር ሳም ሪዝን ማት በዛ ኖርበታለሁ ሳይሆን በቃ ይመጣብኛል። በአጠቃላይ ምግብን እኔ አሁን በማይንዴ ሰስቴን ለማድረግ ነው እንጂ ምግብን እንበላው እንዳይረበኝ ብቻ ነው የምፈልገው ምግብን። ጌታ ምስክሬ ነው። ይጣፍጣል አይጣፍጥም የሚለው እኔ ጃንክ ፉድ ምናምንማ በእጄ የማልነካው። ጃንክ ፉድ ይጣፍጣል አይታችሁ ከሆነ ጤናማ ምግብ ደግሞ አይጣፍጥም። እና ጃንክ ፉድ የተጠባበሰ ነገር አልበላም። አንደኛ አእምሮ ታድሷል። ሶዳ አልጠጣም። ሶዳም አልጠጣው ስኳር ኖሮብኝ አይደለም። እኔ ስኳሬ ፐርፌክት ነው። አልጠጣም። 10 ማንኪያ ስኳር በአንድ ካን ውስጥ በጥብጣችሁ በካርቦኔትድ ዋተር ሲስተማችሁ ስትጨምሩ ዲዩ ኖ ዋትስ ጎና ሃፕን? ካንሰሩ ምኑ ከዛ ውስጥ ነው የሚወጣው። ኢቨንቹሊ እድሜ ማሳጠሪያ ነው። ይሄ ሁሉ ተመልከቱ። ያልተፈጠረልንና ያልተሰጠንን ነገር ነው ሰውነታችን ውስጥ የምንጨምረው። በደንብ አዳምጡኝ እዚህ ጋር ቴንክ ዩ ሼር አድርጎ። አሁንም ሰዎች እየጨመሩ ነው። ጥሩ ነው። 368 ሰው እያየን ነው። በቂ አይደለም።
ወደ እህቶቼ ልለቅላቸው እየቀረብኩ ነው። ይሄንን ፕላትፎርም ካስቀመጥን ከዚህ መንደርደር ትዳርን ከዚህ ፐርፐስ ከእግዚአብሔራዊ ፕላትፎርም ሲታይና ሰዎች ሲያስተምሩ መልካም ነው የሚሆነው። ስለዚህ ሴክስ የሚሆን ቴንክ ሶ ማች ሴክስ የሚሆን ምግብ ለእግዚአብሔራዊ ዓላማ ራሱን ለቻለ ዓላማ ተፈጥሮ ሳለ እንግዲህ ተመልከቱ ዘፍጥረት ምዕራፍ 3 ላይ ከእግዚአብሔር ተለያየ። እዚህ ጋር ነው ጉዳዩ። እንግዲህ ቴንክ ዩ ሰው ስጦታ እየሰጠኝ ነው፣ ለእናንተ ሳይሆን ለእኔ ነው ዛሬ። እና ስሙ በደንብ ሰውና እግዚአብሔር በኃጢአት ሲለያዩ ድሮ ሰው በእግዚአብሔር ደስታ ውስጥ ነበር ብያቸዋለሁ። ሙሉ የእግዚአብሔር ደስታ ውስጥ ነበር። እስከ ዘፍጥረት ምዕራፍ 3 ድረስ አዳም ሚስቱን አላወቃትም፣ አልተኙም። ከዛ በፊት ተከልክሎ ነው ድንግል ሆናበት ይሁን እዛ ውስጥ አትክተቱኝ፣ ምንም የማውቀው ነገር የለም። አይ ኖ ኦፍኮርስ ድንግል ነች፣ ምክንያቱም ወንድ ሌላ ወንድ አታውቅም። እግዚአብሔር ድንግል ሴት እንጂ የፈጠረው መቼም የተነካካሽ ሴት አልፈጠረም፣ ግልጽ ነው። እቺ ሴትዮ ከወንድ ጋር ተኝታ አታውቅም። በምድርም ላይ ያለው ወንድ አዳም ነው። ተነካክተው አያውቁም። ለምን? ቴንክ ዩ ለምን ተሰጥተዋለች? ለምን? አጠገቦችን የመሰለ ሴት እያለች ደስታ ፍለጋ ሄድማ። ደስታ የእግዚአብሔር ደስታ ውስጥ ነው ያለው። የሰውዬ ሴክስን ለመደሰሻ ፐርፐስ ፈጽሞ ሊያስበውም አይችልም። ሲዝን ልክ ቅድም እንስሳ ምሳሌ ያደረግኩት ጊዜው ሲደርስ ሰውነት ራሱ ሲፈልግ ሁኔታው ራሱ ያመቻቻል። ራሱ በልበል ይላል። ትምህርት አያስፈልገውም። በዚህ እግዚአብሔር እንደዛ አድርጎ ስለፈጠረን እንደዛ ስለባረከን ያ በረከት ራሱ ስለሚሰራ በውስጣችን መፈላለግ ድንገት ይመጣል። በእንደዛ አይነት ጊዜ የሚሆን ነገር እንጂ አየኋት ብሎ ዘሎ በቃ ዝም ብሎ ላይ የሚወጣ አይደለም። አንድ ወንድም እንደዚህ ብሎኛል። የማታውቁት ታሪክ ከ20 ዓመት በፊት ተነገረኝ ስለሆነ ለትምህርታችን ጥሩ ነው። ተቸገርኩ ሞትኩ ኃይልሽ አለኝ። ትዳር እንዴት ነው ስለው ምን ሆንክ እለዋለሁ። በእድሜ ይለያያሉ። እሷ 20 ምናምን ዓመቷ ነው፣ እሷ 40ዎች ውስጥ ነው። ምን ሆንክ አልኩት። እንዲህ ወጣ ብዬ ስመለስ እሷ ሬዲ ነች። እኔ ሞትኩ አልቻልኩም። ወጣ ብዬ ስመጣ እሷ ሬዲ ነች። አው መብቷ ነው፣ ባሏ ስለሆንኩ ልጅ ነች። ኦፍኮርስ እውነት ነው፣ እድሜም ልዩነት አለ። አንዳንድ ሰው ሴክሹዋሊ እንግዲህ ኤነርጀቲክ ነው፣ ፓወርፉል ነው። አንዳንዱ ደግሞ ምንድነው በወር አንድ ቀን አይበቃም እንደ የሚል ደግሞ ለዚህ አይጠፋም። ጌታ ምስክሬ ነው። በየቦታው እንግዲህ እናንተ በኋላ ታስተምሩናላችሁ። የትዳር ችግር አንዱ ያለም እንዴ ጌታ ምስክሬ ነው። አለመጣጣም። ይሄንንም ከቨር እንደምታደርጉ አትከላከሉ የሚለውንም እንደምታስተምሩን ተስፋ እናደርጋለን። መጽሐፍ ቅዱስ በግልጽ የጻፈልንም ማለት ነው። እንግዲህ በአዲስ ኪዳን ከውድቀት በኋላ በኮራፕትድ ባዲ ውስጥ እየኖርን የእግዚአብሔር ቤተሰብ ከሆንም በኋላ ጋብቻን ሐዋርያ ጳውሎስ ሲሰብክና ሲያስተምር እንግዲህ ከምን ተነስቶ እንደሆነ ግልጽ ነው እና ወጣ ብላ ስትመለስ ሬዲ ነች አለ። እምቢ እንዳልል አለ። ሚስቴ ነች፣ ወዳታለሁ። ቴንክ ዩ ኮፍያ የሚሰጡኝ ሰዎች የልባቸውን እየተናገርኩ እና ሬዲ ነኝ እኔ ሞትኩ አለኝ። ከዛ ሰይድ ፕሬዝ ደ ሎርድ ጥሩ ነው ሚስት፣ ቆንጆ ሚስት፣ እግዚአብሔር አሪፍ ሚስት ነው የሰጠ። እንደምንም ስፖርት እየሰራ ራስን አጥና አሪፍ ነው ለዋል። እባክህ ጌታ ይገስጽ፣ እንዴት ፕሬዝ ደ ሎርድ ትለኛለህ አለኝ። አይ አሪፍ ነው አልኩት። ሚስት አሪፍ ነች ቴንክ ዩ እና ብቻ ተቀላለድን። እሷም ያው ስትወልድ ምን ስትል ትንሽ ያው ረጋ ማለቷ አይቀርም። ሌላ ታሪክም አንድ ጊዜ ጀጅ ጁዲ ላይ እቺ የትዳር ዳኛ የለችም እዚህ ሀገር፣ አሁን በህይወት ያለች አይመስለኝም። እሷ ላይ ባልና ሚስቶች ቀረቡ ማለት ነው ሊፋቱ። ከመፋታታችሁ በፊት እባካችሁን ሲሞክሩ ተነጋገሩ ብላ እንደ አስታራቂ ነገር ትሞክራለች ጀጅ ጁዲ። ታውቋታላችሁ አይደል? ጀጅ ጁዲ ኦኬ። እሷ የፍቺና የእንትን የሜሬጅ እንትን ነው ዳኛ ነች። ጀስት ትራይ አጌን ፕሊዝ ቶክ ቱ ኢች አዘር። ከመፋታታችሁ መፋታት መብታችሁ ነው፣ ግን መጀመሪያ ትራይ ቱ ወርክ ኦን ኢት ቶክ ብላ ስትመክራቸው ሰውየው ዘሎ ምን ቢል ጥሩ ኖ ኖ ኖ ኖ ዩ አነር ኖ ኖ ዩ አነር ዩር አነር ምናምን ይላል ይጨዋል። ዋይ ትላለች። ምን ቢል ጥሩ ሺ ዌርስ ሚ አውት አልችላትም፣ ገደለችኝ፣ አልችላትም፣ መሞቴ ነው። ምንድን ነው እንግዲህ እዚህ ጋር እኔ ያወራሁት የሴቶችን ነው። የወንዶችም ደግሞ አጋጥሞኛል። ትዳራቸውን የፈቱም አውቃለሁ። ሰውየው 24 ሰዓት ሬዲ ነው። እኔ እሱን ሃንድል ማድረግ አልችልም። ሰውየው በቃኛ አያውቅም ያሉም አሉ። ስለዚህ ይሄ ሁሉ መዛባት፣ ይሄ ሁሉ መፋለስ የመጣው ከኃጢአት የመጣ ነው እና አዳም ግን ምን ነክቶት ነው? ቆያችን የመሰለች አጠገቡ እያየ ምንም ሲነካት አናየም። ዘፍጥረት ምዕራፍ 3 ላይ ምን ተፈጠረ? አዳም ሚስቱን አወቀ የሚል ለመጀመሪያ ጊዜ አወቃት።
አወቀ ማለት ተኛት ማለት ነው። አንሶላ ተጋፈፉ ማለት ነው። ማወቅ ማለት ሴክሹዋሊ ሳምባዲ ኢንቲሜት ሲሆን ኢንቲሜሲ እውነተኛ መተዋወቅ እሱ ስለሆነ ነው። አንድ ሰው እጮኛውን ሊያውቃት ይችላል። የሚያውቃት እከሊትን ያውቃታል፣ ውጫዊ ነገሯን ያውቃል። አወቃት የሚባለው እሷም አወቀችው የሚባለው ሲተኙ አንዴ ሴክሹዋሊ ከተነካኩ በኋላ አይተፋፈሩም። ፈጽሞ ራቁታቸውን ቢተያዩ ውስጣቸውን ማንኛውም ነገር አንድ አካል ይሆናሉ። ከዚያ የተነሳ አወቀ የሚባለው ዲኖስኮ ውጫዊ እውቀት ሳይሆን ኤክስፒሪየንሻል ናሌጅ ሪል መተዋወቅ፣ ስነ ልቦናዊ መያያዝ አንድ ይሆናሉ ተብሎ የተጻፈው ቃል ያኔ ነው። በእጮኝነት ጊዜ አንድ አይደሉም፣ የመተያያ ጊዜ ነው። ተያይቶ ማይሆን ከሆነ መለያየትም ይቻላል። ሲጀመርም አይተዋወቅም አንድ ሰው። መጽሐፍ ቅዱስ እንዲህ ይላል፣ ዮሴፍና ማርያምን የበኩር ልጇን እስክትወልድ ድረስ አላወቃትም ተብሎ ተጽፏል። የበኩር ልጇን ከወለደች በኋላ አወቃት ማለት ነው። ይሄ ሌላ ታሪክ ስለሆነ ይሄንን አናወራም። አዳምን ሚስቱን አወቃት፣ ጸነሰችም ወለደችም። ለምንድነው ከውድቀት በኋላ ያወቃት? ከዘፍጥረት ምዕራፍ 3 በኋላ ለምን አወቃት? እንደ ድሮ በእግዚአብሔራዊ ደስታ እርክት ብሎ በእርካታ ውስጥ መኖር የለም። ሰው በኃጢአት ከእግዚአብሔር ተለይቷል። የእግዚአብሔር ደስታ ኃይላችን ነው፣ አይሰራም። እዚህ ጋር ሰው ከእግዚአብሔር ደስታ ዲታችድ ሆኗል። የሰው ልጅ የደስታው የሙላቱ የእርካታው ውጤት ከእግዚአብሔር ጋር አታችመንቱ ነው። ከእግዚአብሔር ጋር ያለው አታችመንት ዲስኮኔክትድ ከሆነ በኋላ ሰው በምን ይደሰት? ሁለት የመደስ ሰው ከመንፈስ ወደ ስጋ ወረደ። በሌላ ቋንቋ ከመንፈሳዊነት ወጥቶ ስጋዊነት ውስጥ ፍጥረታዊነት ውስጥ ተገኘ። አንደኛ ቆሮንቶስ ምዕራፍ 1 እና 2 ስታነቡ ለፍጥረታዊ ሰው የእግዚአብሔር መንፈስ ሞኝነት ነው። ምዕራፍ 2 ቁጥር 14 ፍጥረታዊ ማለት ስጋዊ፣ በቃ ደመ ነፍስ እንደ እንስሳ። ልክ አንድ ኃጢአተኛ ሰው መንፈሳዊ ዓለም መኖሩንም አያውቅም። እግዚአብሔራዊ ነገር ዳዝንት ሪሊ ኬር። ስጋዊ ወይም ፍጥረታዊ ሰው ራሱን ያገኘው ፍለሽ ፕላትፎርም ላይ ነው። እንደ ድሮ ስፒሪት ፕላትፎርም ላይ አይደለም። እንደ ድሮ በእግዚአብሔር ፊት መቆም የሚችልበት የጽድቅና የቅድስና ብቃት የለውም። እንደ ድሮ ከመንፈስ ቅዱስ ሬቨሌሽን አይቀበልም። ስታንድ አሎን ሂውማኒቲ፣ ፈጽሞ ስጋዊ ሰው። ስፒሪቹዋል ኤምባዲ ነው፣ ነገር ግን ስጋዊ ነው። በመንፈስ የሚመጣ ነገር ዲስኮኔክትድ ነው። ስለዚህ በመንፈስ በኩል ያለው ማንኛውም የሚመጣውን እግዚአብሔራዊ ደስታ ዲስኮኔክትድ ነው። ስለዚህ የሰው ልጅ ባዶነት ለመጀመሪያ ጊዜ አይኖቹ ተከፈቱ። ዙሪያው ማየት ጀመረ። አይኖቹ ተከፈቱ ማለት እውር ነበር ማለት አይደለም። ሌላ እይታ ተከፈተበት። ቢሌን በምን ከፍላለሁ፣ አለቀልኝ፣ ሞትኩ፣ ጨረስኩ፣ ዘምን ይሻለኛል፣ ይሄ ነገር ቢሆንብኝስ የሚሉ እንደዚህ አይነት ድሮ አይታወቁም። አዲስ የመጀመሪያ ጊዜ ለዚህ ዓለም ብላይንድ ነበር አዳም። ለውድቀቱ ዓለም ብላይንድ ነበር። ለእግዚአብሔራዊ ዓለም 100% ያይ ነበር። እግዚአብሔር የሚያየው ብቻ ነበር የሚያየው። እግዚአብሔር ደግሞ መልካም ነገር ነው የሚያየው። አሁን ከእግዚአብሔራዊ እይታ ሲጨልምበት ቀጥታ አይኖቻቸው ተከፈተ የሚለው ቋንቋ ስጋዊ እይታ ተከፈተባቸው። ስጋዊ እይታ ውስጥ ሲገባ ማለት የስጋ አይን ማየትም ማለት አይደለም። ድሮም ያያል አይኑ 20 ነው ፊትም ከውድቀት በኋላም ያያል፣ ከዛ በፊትም ያያል። እሱን አለ የሚያወራው። ከዘፍጥረት ምዕራፍ 3 ከሰው ልጅ ውድቀት በኋላ ከእግዚአብሔር ከመለየታቸው በፊት አዳምና ሔዋን እግዚአብሔራዊ እይታ ነበራቸው ነው። የውድቀት ዓለም እይታ ብላይንድ ነበሩ፣ ሙሉ በሙሉ አያዩም። ውድቀትን ለምሳሌ አያውቁትም። ልክ እንደ ኢየሱስ ክርስቶስ በምድር በነበረበት ሰዓት ማለት ነው። ኢየሱስ ክርስቶስ ለዚህ ዓለም እይታ ብላይንድ ነው። ለእግዚአብሔራዊ እይታ 100% ብራይት ነው። አዳም ከውድቀቱ በፊት እግዚአብሔር የሚያውቀውን ብቻ ነው የሚያውቀው፣ እግዚአብሔር የሚያየውን ብቻ ነው የሚያየው። ሌላ ሮንግ እይታ የለውም። ምክንያቱም ሮንግ እይታን የሚፈጥረው ሮንግ አስተሳሰብ ነው። ሮንግ አስተሳሰብን የሚፈጥረው ሮንግ ድምፅ ነው። ከሰይጣን የተቀበለው ኢንፎርሜሽን ስለሌለ ሌላ እይታ ውስጥ አይደለም ያለው። ስለዚህ ለመጀመሪያ ጊዜ ከእግዚአብሔር ከተለየ በኋላ ራሱን ያገኘው የት ነው ያገኘው? ራሱ ፍለሽ ፕላትፎርም ላይ ነው ያገኘው። የተገኘበትን ምድር ታርሳለህ። በቃ መከራ፣ ብዙ ነገር ተነገረው። ከእንግዲህ በቃ ጭንቀት መጣ፣ ፍርሃት መጣ፣ ድንጋጤ መጣ። በቃ በምን ኖራለሁ? እንዴት? ይሄ ሁሉ ድሮ አልነበረም። ኬታ መጣ? እነዚህ ማን ነገረው? እነዚህን እይታዎች ኬት ነው ያመጣ? አይኑ ተከፈተ። ሮንግ እይታ፣ ለዚህ ዓለም እይታ ተከፈተ። ድሮ ይሄኛው እይታ አልተከፈተም ነበር። ይሄንን ነው የሁለቱም አይኖች ተከፈቱ የሚለው። እወቁ፣ እውራን ነበሩ ማለት አይደለም። ኦኬ፣ ያኛው መንፈሳዊ እይታ ድብን ብሎ ጨለመ። የዚህ ዓለም አምላክ ሀሳባቸውን አሳወረ። በስጋ አይን ኦፍኮርስ ያሉ፣ ነገር ግን የውስጥ እይታ ነው የሚያወራው። የውስጥ እይታው ሮንግ እይታ ብቻ ላይ ተገኙ ማለት ነው። አልችልም ሆነ። እዚህ ጋር ማን ነገር እንደማችል አለቀልኝ። ማን ነገር እንዳለቀልህ ድሮ ብለህ የማታውቀው እንዴ ማለት ጀመርክ። አሁን ኬታ መጣ? አይ ዶንት ኖ።
ፈራሁ፣ ደነገጥኩ። እነዚህ ነገሮች ከየት መጣ? እነዚህን እይታዎች ከየት አመጣ? ከኃጢአት ጋር ተከትሎ የመጡ የኃጢአት እይታዎች ናቸው። አይናቸው ተከፈተ የሚለው ይህን እንወቁ። ኦኬ፣ አይኑ ከተከፈተ በኋላ ሮንግ እይታው ተከፈተ። እንደ ድሮ መደሰቻ የለም። እንደ ድሮ እግዚአብሔራዊ ሳቲስፋክሽን የለም። ሂዝ ናት ሳቲስፋይድ ኤኒሞር። ስለዚህ ምን ይሻላል? እርካታ፣ ደስታ የለም እንደ ድሮ። ደስታ ስለሌለ ቦሪንግ ስለሆነ አሁን ሁሉ ነገር ጭር ስላለ መደሰቻ መንገድ እንደ ድሮ እርክት ብሎ የሚኖረው ኢንሳይድ አውት የሆነው እርካታ ሙላት ያ የለም። ዛሬ እኔና እናንተ እኮ ኢንሳይድ አውት ኢንሳይድ እኮ እርካታ አለን አትሊስት። ያውም እኛ በወደቀው ዓለም ውስጥ እየኖርን ኮራፕትድ ባዲ ውስጥ እየኖርን አንሪኒውድ ማይንድ ይዘን እንደዚህም እንኳን ይዘን ውስጣችን ሙሉ ነው በጌታ በመሆናችን ታውቃላችሁ። አስቡ ኃጢአት ወደ ዓለም ሳይገባ ደግሞ ምን ማለት እንደሆነ ውስጣችሁ